ጤና ይስጥልን እንደምን አላችሁ? ዛሬ የሰው ሰራሽ አስተውሎትን አብረን እናያለን። እንግዲህ የሰው ሰራሽ አስተውሎት ኤአይ ዘመን ላይ እንገኛለን። ነገር ግን ብዙዎቻችን ከኤአይ የምንፈልገውን ያህል ውጤት እያገኘን አይደለንም። ምክንያቱ ምን እንደሆነ ያውቃሉ? ችግሩ የቴክኖሎጂ ሳይሆን እኛ ትዕዛዝ ወይም ፕሮምፕት የምንሰጥበት መንገድ ነው። የፕሮምፕት ኢንጂነሪንግ ጥበብ ማለት ውጤታማ የሆኑ ትዕዛዞችን በማዘጋጀት ከኤአይ ምርጥና ትክክለኛ መልስ የምናገኝበት መንገድ ነው። ዛሬ የስራህንና የጥናትን ፍላጎት በእጥፍ የሚጨምሩ 4 ወርቃማ ህጎችን አካፍላለሁ። አንደኛ፣ ግልጽ መመሪያ መስጠት። ቢ ስፔሲፊክ። ለኤአይ የምትሰጠው ትዕዛዝ አሻሚ መሆን የለበትም። የሚሰራውን ስራ በዝርዝር ንገረው። ለምሳሌ መጥፎ ትዕዛዝ፣ ስለ ግብርና ጻፍልኝ። ይሄ ትክክለኛ የፕሮምፕቲንግ ኢንጂነሪንግ አይደለም። ጥሩ የፕሮምፕት ኢንጂነሪንግ ደግሞ እንዲህ ይላል። በኢትዮጵያ ስላለው የከተማ ግብርና ጠቀሜታ 5 ነጥቦችን የያዘ አጭር ጽሑፍ ጻፍልኝ። ይሄ ትክክለኛና ጠቃሚ ስፔሲፊክ የሆነ ፕሮምፕት ኢንጂነሪንግ ነው። ሁለተኛው ነጥብ ላይ ስንሄድ ለኤአይ ሚና መስጠት ነው። አሳይን ኤ ሮል። ኤአይ ምን አይነት ባለሙያ ሆኖ እንዲመልስልህ ትፈልጋለህ? ይህን ደግሞ አለው። ኤአይ እንደምን አይነት ባለሙያ ሆኖ እንዲመልስልህ ትፈልጋለህ? ምሳሌ፣ እንደ ግብይት አማካሪ በመሆን አዲስ ለከፈትኩት የልብስ መሸጫ ሱቅ የሶሻል ሚዲያ ማስታወቂያ ስልት አውጣልኝ። ይሄ ሚና መስጠት ነው። ለኤአይ አሳይን ኤ ሮል ያልነው ለኤአይ ሚና መስጠት፣ ሮል መስጠት ማለት ነው። ሶስተኛው ነጥብ አውድ ወይም ዳራ መረጃ መስጠት፣ ፕሮቫይድ ኮንቴክስት። ይህንንም በምሳሌ ስናይ ለማን እየተጻፈ እንደሆነና ዓላማውን ንገረው ማለት ነው። ምሳሌ፣ ለአንደኛ ደረጃ ተማሪዎች የሚሆን ስለ ፀሐይ ስርዓት የሚያስረዳ ቀላል ትምህርት አዘጋጅ። ይሄ አውድ ወይም ዳራ መረጃ መስጠት፣ ፕሮቫይድ ኮንቴክስት ያልነው ነው። አራተኛው የውጤቱን ቅርጽ መወሰን፣ ዲፋይን ፎርማት። ፕሮምፕት ኢንጂነሪንግ አድርገን የጠየቅነውን መልሱ በዝርዝር በቡሌት በሰንጠረዥ ወይም በጽሁፍ መልኩ ስጠኝ እንለዋለን። ይሄ የውጤቱን ቅርጽ መወሰን፣ ዲፋይን ፎርማት ማለት ነው። በዚህ ላይ ምሳሌ ስንወስድ የ5 ፍራፍሬዎችን የካሎሪ መጠን በሰንጠረዥ ስጠኝ። የውጤቱን ቅርጽ መወሰን ወይም ዲፋይን ፎርማት ስንጠይቅ ወይ በቡሌት ስጠኝ፣ በሰንጠረዥ ወይ ደግሞ በጽሁፍ። ይሄ ለኤአይ ግልጽ የውጤቱን ቅርጽ በመወሰን መጠየቅ ማለት ነው። እንግዲህ በስተመጨረሻ እንደ ቲፕ የማስቀምጠው የመጀመሪያው መልስ ካላስደሰተ ፕሮሞትን እያሻሻልክ ማውራትን፣ መጻፍን መቀጠል ይቻላል። እንዲህ በማለት አሳጥረው ወይም ቀላል አድርገህ ስጠኝ፣ አስተካክለህ ስጠኝ ማለት እንችላለን። እንግዲህ በአጠቃላይ 4ቱን ዋና ዋና ነጥቦች እንዳየነው ስናጠቃልለው የሁልጊዜ ወርቃማ ቀመሩ አልቲሜት ፎርሙላው ሚና ሲደመር ተግባር ሲደመር አውድ ሲደመር ቅርጽ ይሆናል ማለት ነው። ሚና ሲደመር ተግባር ሲደመር አውድ ሲደመር ቅርጽ። ይህንን ቀመር በመጠቀም ዛሬውኑ የኤአይ አጠቃቀምህን ወደ ላቀ ደረጃ አሸጋግር። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው አሁኑ ላይክ እና ሼር አድርገው። በቀጣይ የትኛውን የኤአይ ቴክኖሎጂ ማየት ትፈልጋለህ? አስተያየትህን በኮሜንት አስቀምጥልኝ። ስላዳመጣችሁኝ አመሰግናለሁ።